እኔ ወደ ቤተ መንግስቱ እየገባው ነው። ሌላ ጦርነት ካልፈለክ በስተቀር ሞክራታ። ትልቁ ግን ተሰቅሏል። አርቲስት ቴዎድሮስ አማካኝነት የተጀመረ ነው። ይሄ የምታዩት እንጨት በፍርድ ይፈርዱ ነበረ። ወደ ዳር እንዳትሄድ እየፈረሰ ስለሆነ ለምን እየፈረሰ ነው? ነው እንዴ? ቆይ ይሄን የመሰለ ግን ቤተ መንግስት ግን በደንብ መስራት አልነበረብንም? በዚህ ነው ሄደው። እሺ በዚህ ኦኬ። የቱ ጋር ነው መውጣት? ሰላም እንደምን አላችሁ ውድ ተመልካቾቻችን። እንግዲህ ጉዞ ከአዳም ጋር ተጀምሯል። የ2018 የመጀመሪያ ጉዞዬ ነው። ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ለተጫኗ ጥቁር ይሆናል ወይ ነጭ ይሆናል? በቴሌቪዥን ነው መጣ። ኦኬ እሺ፣ ስጨርስ እሺ፣ ችግር የለውም ይደርሳል። እኔ በጣም ጉዞ እወዳለሁና በዚህ በ2018 የመጀመሪያ ጉዞዬ ነው። በ2017 ግን በጣም ብዙ ጉዞዎችን ተጉዣለሁ። ግን ይሄ የመጀመሪያ የ2018 ጉዞ ጥቅምት ስንት ነው ዛሬ? ጥቅምት 7። ጥቅምት 7 ነው። እስኪ አሁን የት እንዳለው ላሳያችሁ። እንግዲህ አሁን ያለንበት ቦታ ቦሌ ቡልቡላ መድኃኔዓለም ቤተክርስቲያን ነው። እንግዲህ እንደምትመለከቱት እጅግ በጣም በሚያምር በሚያስደስት ሁኔታ የተሰራ ይገኛል። የማይነጥፈው ደስታችን መድኃኔዓለም ነው። የልቡናችን ደስታ፣ የነፍሳችን ረሃብ፣ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክት እርሱ ክርስቶስ ነው። ሁሉ ነገር ሁልጊዜ አያስደስትም። አንድ ቀን ቢያስደስት፣ ክርስቶስ ግን ሁልጊዜ ደስታችን። ይህ እንደምታዩት እጅግ በጣም ትልቅ ነው፣ ግዙፍ ነው። እግዚአብሔር አንተን ማመን ያሻግራል ያድናል። አንተን ማመን እግዚአብሔር አንተን ማመን በወጀቡ ማለን ዜማ ክርስቶስን አንተን ማመን ያሻግራል ያድናል። አንተን ማመን ቦሌ ቡልቡላ መድኃኔዓለም ቤተክርስቲያን ነው የምንገኘው። አጠገባችን እንግዳ አለን። ሰላም በሉልን። ሰላም። ምን ያህል ጊዜ የሆነው? 6 ዓመት ሆኗል። 6 ዓመት አካባቢ 6 ዓመት አካባቢ ይሆናል። በጣም ትልቅ ነው። በጣም እንዴት ነው አሁን ምንድን ነው የሚቀረው ከዚህ በኋላ? ያው ይሄ እንግዲህ ስላቡ እየተሰራ ነው። እንግዲህ ጥቅምት መድኃኔዓለም አሁን እነዚህም የሚሰሩትን እነሱን በዚህ በኩል ያሉትን ሰርተን አሁን መስቀሉን ከላይ እንሰቅላለን የሚባል ነገር አለ። ትልቁ ግን ተሰቅሏል። ማታ ማታ ሲያበራ ከሰማይ የሚበራ ነው የሚመስለው። በጣም እንደማ እና እንደዛ ነው። ስለዚህ እንግዲህ ጥቅምት ላይ በሰፊው ደግሞ ነገር እንጠብቃለን። በጥሩ ሁኔታ ላይ በክብር ይከበራል። ብዙ ሰው ይገኝበታል። በዛን ሰዓት ያው ቀጠሮ ተሰጥቶታል። መስቀሉ ይሰቀላል ተብሎ ማለት ነው። በጣም አሪፍ። ስለዚህ ዳርና ዳር ያሉት ሁለቱ መስቀሎች ማለት ነው የሚሰቀሉት። ዳርና ዳሩ መድኃኔዓለም እንደሚባለው ያው እየሰሩ እያጣደፉ ነው። እነዚህም አሁን አርማታ እየተሞሉ ነው። አርማታ ተሞልተው ያው ይደርቃል እንደሚሰቀል ተስፋ። በጣም ነው ደስ የሚለው። በጣም ነው የማመሰግነው። እግዚአብሔር አምላክ ይስጥልኝ። በጣም እጅግ በጣም ግዙፍ ቤተክርስቲያን ነው እንግዲህ እየተሰራ ያለው። ይህንን ቪዲዮ የምትመለከቱ ቤተሰቦቻችን በጠቅላላ ቦሌ ቡልቡላ መድኃኔዓለም ቤተክርስቲያንን ማገዝ የምትፈልጉ በጠቅላላ እንግዲህ ከጀርባችን የምትመለከቱትን እንድታግዙ አደራ ማለት ፈልጋለሁ። ያሻግራል ያድናል። ያሻግራል ያድናል። አንተን ማመን እግዚአብሔር አንተን ማመን በወጀቡ ማለን ዜማ ክርስቶስን አንተን ማመን ያሻግራል ያድናል። አንተን ማመን እግዚአብሔር አንተን ማመን ያሻግራል ያድናል። አንተን ማመን እንግዲህ ተመልካቾቻችን ከ2 ሰዓት በላይ ጉዞ አድርገናል። ቅርብ ነው ከአዲስ አበባ ተነስቶ ወደዚህ ቦታ ለመምጣት። አሁን የምንገኘው ከጀርባ የምትመለከቱት የሆለታ ቅድስት ኪዳነ ምሕረት ደብረ ገነት ቅድስት ኪዳነ ምሕረት ቤተክርስቲያን ነው የምንገኘው። እንግዲህ
የወታደሮች ካምፕ ውስጥ ነው ያለነው። እጅግ በጣም ጥንታዊ የሆነች እጅግ ረጅም እድሜ የቆየች ናት። እንግዲህ ሁላችሁም ተከተሉኝ፣ በቀጥታ ወደ ቤተክርስቲያን እንሂድ። ተከተሉ። እንኳን ደህና ቆያችሁን። የት ነው የምንገኘው? አሁን የምንገኘው ከአዲስ አበባ 30 ኪሎ ሜትር ርቀት ላይ በምትገኘው በሆለታ ከተማ ደብረገነት ቅድስት ኪዳነ ምሕረት ቤተክርስቲያን ነው። ይቺ ጥንታዊትና ታሪካዊት ቤተክርስቲያን የተመሰረተችው በ1893 ዓመተ ምህረት ሲሆን በ1893 በጣም ረጅም ጊዜ ማለት ነው። ምን ያህል ዓመት ማለት ነው? ከተመሰረተች 125 ዓመት አስቆጥራለች ማለት ነው። እንግዲህ የቆየች ታሪካዊት ቤተክርስቲያን እንደመሆኗ የተለያዩ ታሪካዊ የሆኑ ቅርሶች፣ ንብረቶች፣ ሀብቶች አሏት። እንዲሁም ደግሞ ንጉሱ ስለሆኑ ይቺን ጥንታዊት ቤተክርስቲያን ያሰሯት የእሳቸውን ቤተመንግስት በዚሁ ቦታ ላይ ይገኛል ማለት ነው። እዚሁ ማለት ነው። አዎ፣ ከላይ በኩል የምናየው የንጉሱ ቤተመንግስት ነው። እንግዲህ የተመሰረተው መቼ ነው ከተባለ በ1893 ዓመተ ምህረት ነው። ቤተክርስቲያኑ ቀድሞ የተጀመረው የቤተ መንግስት ነው። ከዛን ከ6 ወር በኋላ ቤተክርስቲያኑም አብሮ ተጀመረ ማለት ነው። እንግዲህ በዚህ ቤተ መንግስት ልዩ ታሪኮች የተሰሩበት ቤተ መንግስት ነው። በአሰራሩም በይዘቱም ልዩ የሆነ ቤተ መንግስት ነው። እንደ ኢትዮጵያ ልዩ አይነት አሰራር ያለው ይዘት ያለው ቤተ መንግስት ነው። ከአዲስ ዓለም ቀጥሎ እንግዲህ የተሰራው ቤተ መንግስት ይህ ነው። ንጉሱ ከአዲስ ዓለም በኋላ ወደዚህ መጥተው ነው ያረፉት ማለት ነው። እንደውም አባቶች እንደሚናገሩት በዚህ ቤተ መንግስት ቆይተው ፍርድ ከሰጡ በኋላ ሲወጡ የወጡበት ምክንያት የሚገርም ነው። እንግዲህ በአጋጣሚ ሆኖ ንብ ወደዚህ ቤተ መንግስት ይገባል። ንቡ ሲገባ አይተው ሁለት ንጉስ በአንድ ቤተ መንግስት አይኖርም ብለው ነው ለንቦቹ ቤተ መንግስቱን ትተው ከዚህ በኋላ ወደ ሌላ ቦታ የሄዱት ማለት ነው። ክብ የሆነችው አረንጓዴ ኤሪያ ንጉሱ ንፋስ ለመቀበል የሚወጡባት የሚወስዷት ገነት ተብላ የተሰየመች ቦታ እቺ ፊት ለፊት ላይ የምናያት ናትና ገነት ትባላለች ማለት ነው በቦታው። የፈረሰ አደጋ እየደረሰበት ስለሆነ ለጊዜው መፍትሄ ለመስጠት በዘፋኙ አርቲስት ቴዎድሮስ አማካኝነት የተጀመረ ነው። ይሄ የምታዩት እንጨት እንዳይወድቅ ቤተ መንግስቱን ለመጠበቅ ተብሎ ስራው ተጀምሮ ነገር ግን ፍጻሜ አላገኘም። የሱ ውጤት ነው፣ የሱ ስራ ነው ለማለት ነው። ይሄ በዛን ዘመን የተሰራ ስራ ነው። እንግዲህ እስካሁን ድረስ የቆየው በአይነቱ ልዩ የሚያደርገው ይሄ ነው። የቴክኖሎጂ ውጤቱ በዛን ዘመን በነበረው ኖራ፣ እንቁላል አድርገው እንደ ሲሚንቶ ተጠቅመው የሰሩት ልዩ ስራ ነው ማለት ነው። እያያችሁት ያላችሁት እጅግ በጣም የሚደንቅ እጅግ በጣም የሚያምር ነገር ነው እያየን ያለ ነው። የእውነት ቃል የለኝም። እግዚአብሔር አምላክ በሚያውቀው በጣም ነው የሚደንቀው። እንግዲህ ይሄን ቪዲዮ የምትመለከቱ ቤተሰቦቻችን ያው ለመጀመሪያ ጊዜ መጥቼ ስለሆነ አሁን እየሰራ ያለሁት ያው የማየት ያህለው ግን የበለጠ አሳምረን እንደምንሰራው ተማመናለሁ። እስኪ አብራችሁን ተጋዙ። ወደ ላይ እንውጣ። እስኪ ወደ ላይ እንውጣ።
እንግዲህ ከጀርባዬ እንደምታዩት እውነትም ገነት በቃ ገነት በሉት በጣም ነው የሚያምረው በጣም እና ይሄን የመሰለ ቤተ መንግስት ልግባበት እንደ ጎበስ ሌላ ጦርነት ካልፈለክ በስተቀር ሞክራታ። እንዴት እንደሚያምር ይሁ በስላሴ ስም በጣም እጅግ በጣም የሚያምረው እጅግ በጣም እና እንግዲህ ይህን ያህል ዘመን የፈጀ ትልቁን ቤተ መንግስት ነው እያየን ያለ ነው። እንግዲህ ቤተሰቦቻችን ይህን ቪዲዮ የምትመለከቱ ሁሉ በደንብ አድርጋችሁ ሼር አድርጉት ለብዙዎች እንዲደርስ፣ ሰብስክራይቡን ከፍ እንዲል። እጅግ በጣም የሚደንቅ ነገር እያየን ስለሆነ አብራችሁ እንድትሆኑ ማለት ፈልጋለሁ። እኔ ወደ ቤተ መንግስቱ እየገባው ነው። ኑ አብራችሁን ተከተለኝ። ግን በጣም የሚያሳዝነው ፈራርሶ ነው እያየን ያለ ነው። ፈርሷል፣ አይጠቀሙትም። ለምንም አገልግሎት እየዋለ አይደለም። ለምንም የእውነት እጅግ በጣም ነው የሚያምረው። ምንድነው ስዕሉ? አችሁት በመድኃኒዓለም ምን አይነት ስዕል አሳሳል ምንድን ናቸው? ይህ እንግዲህ በዛን ዘመን የነበረው የስዕል ውጤት ነው፣ የጥበብ ስራ ነው። ይሄ በዚህ በኩል ያለው ንጉሱ ፍርድ የሚሰጡበት ቦታ ነበረ ይባላል። በዚህ ቦታ ተገኝተው ነው ድሃ ተበደለ፣ ፍርድ ተጓደለ ብለው ፍርድ የሚሰጡት በዚህ ቦታ ሆነው ነው። ይሄ የፍርድ ቦታቸው ነበር፣ የፍርድ ቦታቸው ነበረ ማለት ነው። እንግዲህ እንደምትመለከቱት ታላቁ ንጉስ ሚኒሊክ እዚህ ስፍራ ተቀምጠው ፍርድ ይፈርዱ ነበረ። ባለሟሎቻቸው ደግሞ እንግዲህ እዚህ ውስጥ ተሰብስበው የፍርድ ሁኔታውን ይከታተላሉ። ፍርድ የሚሰጥባት ቦታችን ናት። እጅግ በጣም ነው የሚገርመው፣ በጣም ነው የሚደንቀው። እንግዲህ እያየን ያለን ነገር ሁሉ የሚገርሙ የሚደንቁ እጅግ በጣም የሚያስደስቱ ናቸው። እየተደሰታችሁ እንደሆነ ገምታለሁ። ግን በጣም የሚደንቅ ህንጻ ዋው! ወደ ዳር እንዳትሄድ እየፈረሰ ስለሆነ። ለምን እየፈረሰ ነው? ነው እንዴ? ወደዛ ጋር እንዳትሄድ አሉኝ። እዚህ ጋር ከተራመድክ ትወድቃለህ፣ እንጨት የተደገፈው ለዚህ ነው እያሉ ነው። ግን ቆይ ይሄን የመሰለ ግን ቤተ መንግስት ግን በደንብ መስራት አልነበረብንም? አሁን እንግዲህ የምንገኘው የዘመን ሲጠቀሙበት የነበረው ሻወር ቤት ነው። ከላይ የምታዩት ሮቶ ነው። ሻወር ለመውሰድ ውሃ በዛ ተጠራቅሞ ነው። በጣም ጠንካራ የሆነ ሮቶ ነው። ልዩ ነው አሰራሩም። ከዛም በኋላ ወደ ታች ሻወር ይጠቀሙ ነበረ ማለት ነው። ይሄ ሁሉ የምታዩት በዛን ዘመን እንግዲህ የተሰራ ነው። ሴራሚኩም የነበረው ሁኔታ የዛን ጊዜ ነው። ሌሎቹ እነዚህ አሁን የሚታዩት አሁን በቅርብ ጊዜ የገቡ ናቸው። በዛን ዘመን የተሰራ ስራ ነው። ስለዚህ እነዚህ ሁሉ በወቅቱ የነበሩ ናቸው። አዎ በወቅቱ ሲጠቀሙበት የነበረ ነው። በጣም ነው የሚደንቀው። ግን እንግዲህ እንደምታዩት በጣም ነው የሚያምረው። ቪው ምናምን እንደሚታየው እጅግ በጣም ደስ ይላል። እሺ አሁን በቀጥታ ወዴት ነው የምንሄደው? አሁን በቀጥታ የምንሄደው ወደ ንጉሱ ጸሎት ቤት ነው። የራሳቸው የጸሎት ቤት አላቸው። እሱን እናያለን። ቢያንስ የኢትዮጵያ ባህልና ቱሪዝም ሚኒስቴር ይህንን ቤተ መንግስት አይቶ የእድሳት የጥገና ስራ ቢሰራ ታሪክን መጠበቅና ለቀጣይ ትውልድ ማስተላለፍ እንችላለን ብለን እናምናለን። ይሄ የምታዩት በንጉሱ ዘመን እንግዲህ እንግዳ ሲመጣ የምግብ አዳራሽ የሚጠቀሙት በዚህ ቦታ ላይ ነበረ። ይሄ ደግሞ የንጉሱ የጸሎት ቤታቸው ነበረ። በዚህ በኩል ሆነው ወደ ቤተ ክርስቲያን ጸሎት ያደርጋሉ ማለት ነው። ከስር ያለችው ቤተክርስቲያን በዚህ በኩል የጸሎት ቤቱ ነበረ። ያው ንጉሳችን በዚህ በኩል እያዩ እንዴት ደስ ይላቸው እንደነበረ እኔ እያስተዋልኩ ነው ያለሁት። እንደቀናችሁ ያስታውቃል። ግን ይሄን ቪዲዮ የምትከታተሉ በጠቅላላ ሰብስክራይብ አድርጉ። ላይክ ማድረጋችሁን ሀሳብ አስተያየታችሁን መስጠታችሁን እንዳታቆሙ። በዚህኛው መስኮት በኩል ደግሞ ይመለከቱ እንደነበር አንዴ ላሳያችሁ። እስኪ ካሜራችንን አዞርና አሳያችኋለሁ። እንዴት የሚያምር ነገር እንዳለ እንድታዩት ላሳያችሁ። ጠዋት ከእንቅልፋቸው ሲነሱ ማለት ነው። እስኪ ልጆቼ የዛሬውን ጸሎት እንዳደርስ
ጋቢን እስኪያቀቡ ይላሉ። ከዛ ወዲያ መስኮታቸውን ከፈት ሲያደርጉ ይኸውላችሁ ልክ እንደኛ ግርግር የሞላበትን አይደለም የሚያዩት። እንዲህ ለምለም አለ እጽዋትን እያዩ ጸሎታቸውን ያደርሱና ከዛ ወዲያ ደግሞ ይኸውላችሁ ነው ተከተሉኝ። በዚህኛው በር በኩል ደግሞ የፀሐይ መውጣቷን ካዩ በኋላ ሀገር ሰላም መሆኑን ይመለከታሉ። እንደዚህች ነው እንደገፉኝና በእጃቸውን ያዝ አድርገው እንዴት ነው ሀገሩ ሰላም ነው? ወገን ሰላም ነው? ሀገር ሰላም ውላ አድራለች ይላሉ። እንዲህ የሚል ዘመን ይምጣል። 125 ዓመት አስቆጥራለች። በዚህ በርካታ ዓመታት ውስጥ ለአካባቢው ማህበረሰብ የተለያዩ አስተዋጽኦ ስታበረክት ነው የቆየችው። አሁንም የምትገኘው በመግቢያችን ላይ እንዳያችሁት በኢትዮጵያ ወታደራዊ አካዳሚ ግቢ ውስጥ ነው። እንግዲህ በቀድሞ ዘመን በኢትዮጵያ ወታደራዊ አካዳሚ ግቢ ውስጥ ያሉ ወታደሮችም ስልጠና የሚወስዱ አገልግሎትም ያገኙ ነበር ማለት ነው። ስለዚህ አሁን በጣም አዲስ አበባ ውስጥ ከማውቀው አንድ ቤተክርስቲያን ጋር እየተመሳሰለብኝ ነው። አዎ ከባለወልድ ቤተክርስቲያን ጋር ተመሳሳይነት አላቸው አይደለ? በትክክል ከ4 ኪሎ ባለወልድ ቤተክርስቲያን ጋር ተመሳሳይ ነው አሰራራቸው። ሁሉ ነገሩ ጥንታዊ ነው። ቅዱሳት ስዕሎቹም በጣም የሚያምሩ ውብ ናቸው። ግን ያው በታሪክ እንግዲህ ብዛት በዘመን ብዛት አሁን የንብረት ክፍሉ ወይም ደግሞ ግምጃ ቤቱ በጉዳት ላይ ነው የሚገኘው። በታች በኩል የምናየው ከቤተ ክርስቲያኑ ጋር አብሮ የተሰራው ግምጃ ቤት ነው፣ ንብረት ክፍል ነው። ይህ እንግዲህ ከቤተ ክርስቲያኑ ጋራ ቀድሞ የተሰራ ጥንታዊ ግምጃ ቤት ነው። ግን አሁን በዘመን ብዛት በጉዳት ላይ ይገኛል። የተለያዩ ነፍሳቶችም በግምጃ ቤቱ የሚገኘውን ንብረቶች እያበላሹት ስለሆነ ይህንን ታሪካዊ ንብረትና ቅርስ ለትውልድ ለማስተላለፍ የደብሩ ሰበካ ጉባኤ የልማት ኮሚቴ አቋቁሞ የሙዚየም ግንባታ ለመስራት በጅምር ላይ ይገኛል። ፌሮ ራሱ ዘመን የተቆጠረ ነው የሚመስለው እዚህ ተቀምጦ። አዎ እንግዲህ ከተጀመረ 1 ዓመት ሊያስቆጥር ነው። በ2017 ነው ይህ ስራ የተጀመረው። አሁን የሚገኘው የፉቲንግ ስራ እየተሰራ ነው። እንግዲህ በዲዛይኑ መሰረት 28 ፉቲንግ ነው ለዚህ ስራ ምሰሶች ማለት ነው። አዎ 28 ምሰሶ ያስፈልገዋል ማለት ነው። ከ28ቱ የተወሰኑት እንግዲህ እንደዚህ በምታየው መልኩ ተሰርቷል። አሁን የተወሰኑት ናቸው የሚቀሩት። እንዳጋጣሚ ሆኖ እዛ ጋር ድንጋይ ተገኘና ድንጋዩ እስከሚወጣ ድረስ አለት ተገኘ። አዎ በጣም ከባድ አለት ነው። በባለሙያዎች እንኳን ተፈልጦ ለመውጣት አልተቻለምና ማሽን የሚገኝ ከሆነ በማሽን ቢሞከር የሚል ነው ያለው። እንግዲህ ማሽን እስከምናገኝ ድረስ በተቻለ መጠን በሰዎች አቅም ለመፍለጥ ሙከራ እየተደረገ ነው እንጂ አሁን ያለበት ሁኔታ ይሄንን ይመስላል። እንግዲህ እግዚአብሔር ቢፈቅድ ከዚህ በኋላ ምዕመናን እገዛና ድጋፍ እያደረጉልን በተወሰነ አመት ጨርሰን ንብረቶቹን ከአደጋ ለመጠበቅ ነው ሀሳባችንና እቅዳችን። አሁን ምን ያህል እንደሚያስፈልገው ማቴሪያል ምናምን ወጪ ወጥቶለታል? አዎ በባለሙያዎች የማቴሪያል ኳንቲቲ ወጥቷል፣ ኮስት ኳንቲቲ ወጥቷል። እንግዲህ አሁን ላይ የሚያስፈልጉ ብረቶች በጽሁፍ በዝርዝር ስላሉ እሱን ከቢሮም ገብተን ማግኘት እንችላለን። አሸዋ አለ። እኛም የምንፈልገው እውነት ለመናገር በገንዘብ ከሚሆን ይልቅ ምዕመናን በወደዱት መንገድ ማቴሪያልም በመግዛት ድጋፍ እንዲያደርጉልን ነው። አሸዋ አለ፣ ሲሚንቶ አለ፣ ድንጋይ አለ። እነዚህ ሁሉ ነገሮች መሰረታዊ የሚባሉ ስለሆኑ እነዚህን በመርዳት ቤተክርስቲያንን ማገዝ ይቻላል። ይህንን ታሪካዊና ሀገራዊ መንፈሳዊ ቅርስ መጠበቅና ለሚመጣው ትውልድ እኛም የበኩላችንን አሻራ መጣል እንችላለን ለማለት ነው። እግዚአብሔር አምላክ እንግዲህ ሁላችንን የሚጠብቀን። እንግዲህ ያን ሁሉ ሰዓት ተጉዘን የመጣ ነው ይህንን ለመመልከት ነው። እንግዲህ አሁን ከጀርባ የምትመለከቱት ይህ ስፍራ በዚህ በሆለታ ከተማ ውስጥ የምትገኘው እጅግ ደስ የምትለው ደብረገነት ቅድስት ኪዳነ ምሕረት ቤተክርስቲያን ውስጥ እየተሰራ የሚገኘው ታላቅ የሆነ
ታላቅ የሆነ ሙዚየም ነው። እነዚህን የመሳሰሉ ማቴሪያሎች እንዲሰበሰቡ ለማድረግ ስለሆነ ይህ ቪዲዮ የምትመለከቱና የሚደርሳችሁ በጠቅላላ ይህን ያህል መንገድ ተጉዘን የመጣ ነው። ይህንን ታላቅ ደብር ወደ ታላቅነት ለመለወጥ ትልቅ የነበረውን ገዳም ትልቅ የነበረውን ደብር ወደ ታላቅነት ከፍ ለማድረግ ስለሆነ ይህን ቪዲዮ የምትመለከቱ ሁሉ አሁንም ከስር በምትመለከቷቸው ስልክ ቁጥርና ከስር በምትመለከቷቸው የንግድ ባንክ ያቅማችሁ እንድታግዙ አደራ ማለት ፈልጋለሁ። በስተመጨረሻም እላችኋለሁ እንግዲህ የቪዲዮ ጉዟችንን ማለትም ጨረስን። ከዛ ወዲያ እንግዲህ ያው ከጀርባዬ እንደምትመለከቱት ሆለታ ከተማ ውስጥ እገኛለሁ ማለት ነው። እንግዲህ እቺ ከተማ አሪፍ ናት። ስራውና ቢዝነሶቹና ጥሩ ነው። እየወጣው ነው ያለሁት። ሆለታ ሞቅ ያለች ናት። እንደምትታየው እንደምናስባት አይደለችም። ሞቅ ያለ ስራ ነው የምትሰራ። እንግዲህ ሁላችሁም ቤተሰቦቻችን ይህን ቪዲዮ የምትከታተሉ ሁሉ እንግዲህ የ2018 የመጀመሪያ ጉዞዬ ሆለታ ደብረገነት ቅድስት ኪዳነ ምሕረት ቤተክርስቲያን ሆኗል ማለት ነው። ቪዲዮውን አይታችሁት እንደወደዳችሁት ትገምታለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በእኔ በኩል ግን የሆለታ ቆይታዬ ይሄን ይመስላል። በዚህ ነው የምሄደው። እሺ፣ በዚህ ኦኬ። የቱ ጋር ነው የምወጣው?